ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ አብርሽ ማለት ነው ድጋሜ ከፍቅር ጋር ከች ብሏል። ለዛውም በሚገርም ሁኔታ ነው የመጣው። ማለት ከዚህ በፊት ታውቃላችሁ ፍቅር የአብርሽ ጓደኛ ነበረች። ጓደኛ ስላችሁ ትክክለኛ ማለት ነው የዩቲዩብ ጓደኝነት ሳይሆን ትክክለኛ ፍቅረኛሞች ነበሩ። ግን ከፍቅር በኋላ ነው እንግዲህ አብርሽ ከሩታ ጋር የሆነው። ይሄን ብዙዎቻችሁ የምታውቁት ነገር ነው። አሁን ደግሞ ምን ብሎ መጣ? ሰው ላስታውቃችሁ ብሎ ሁለቱን ማለት ነው እነሱ ሌላ ሰው ሲጠብቁ ፍቅርን ነው ይዞላቸው እየመጣው። እነሱም ሲዋት በጣም የተናደዱት እና ምንድነው ያለው? ከዚህ በኋላ መሆነው ከፍቅር ጋር ነው። ፍቅር ናት የመጀመሪያ ብዙ ነገር ያየውባት ሳቄታዋ፣ ፍልቅልቋ በጣም ደስ የምትለኝ ፍቅር ናት። ስለዚህ ከፍቅር ጋር ነው ከዚህ በኋላ የምቀጥለው ብሏል። ሩታም እንግዲህ ከኔ ጋር ልጅ ወልደሃል፣ ስንት ነገር አሳልፈናል እና እንዴት ነው ድጋሚ ወደ ፍቅር ጋር የምትሄድ ምናምን እያለች ስትለው ነበረ። እንግዲህ አብርሽ አሁን ማምታታቱን ቀጥሏል። እኔ በጣም ያሳቀኝ ነገር ምንድነው ኮሜንት ላይ አብርሽ ባልታዛር ምናምን ነው የሚሉት። በብዛት ባልታዛር ነው እየተባለ ያለው። አብርሽ እንደሆነ መስሚያ ወጥጥ ነው። እንግዲህ ምን ማድረግ አይቻልም። ፍቅር በጣም ነው ያናደዳቻቸው ዛሬ ላይ ማለት ነው። ምክንያቱም ምንድነው አላማሽ? ቤት በመንገድ ነው የመጣሽው ድጋሚ ከአብርሽ ጋር የተገኘሽው ስትባል የመጣሁት በመገናኛ ነው ምናምን ላ ሙድ ስትይዝ ነበረ። በጣም ነው ያናደደቻቸው። ሁለቱ ሴቶች ሩታና አብራት ያለችው ሴት ግን አብረው ተባብረው አንድ ጋር የቆሙ ይመስላል። ምክንያቱም ሁለቱም አንድ አይነት ሀሳብ አላቸው። ፍቅር ላይ ነው ጥላቻቸው እንጂ እኩል አልተጣሉም። እና አብርሽ እንግዲህ እንዳልኳችሁ ማብታታቱን ቀጥሏል። ምን አስቦ እንደሆነ አይታወቅም። እንግዲህ ከሄርሜላ ጋርም እዚህ ደርሷል። በነገራችን ላይ አብርሽና ፍቅር በጣም ነው የሚዋደዱት። እንደውም ዛሬ ከስንት ጊዜ በኋላ የድሮ ቪዲዮቸው ተለቆ ነበረ። የሆነ ሰዓት ላይ ነፂ ማለት ነው ነፂ የተንቢ እህት በፊት ጓደኛሞች ነበሩና የሆነ ሰዓት ላይ ስታስተዋውቃቸውን ያለውን ቪዲዮ ቆርጠው በቲክቶክ ላይ ፖስተውት ትዝታቸውን እንደ አዲስ እንዲቀሰቅሱ አድርገዋል ማለት ነው። ምክንያቱም ብዙዎቻችሁ ታውቃላችሁ አብርሽን ስናውቀው ፍቅርን ነው የምናውቃት እና የሆነ ሰዓት ላይ እንደውም ተጣልተው ነው ይመስለኛል እንግዲህ አብርሽን የማገናኘ ሰው አለ ብላ ካፌ ላይ ፍቅር ነፂ ማለት ነው ፍቅርን ይዛ ስትመጣ ያለው ሪያክሽን በጣም የሚገርም ነበረ። ሁለቱም በጣም ነው የሚዋደዱት። እሱ ማመን አቃተው፣ እሷም እንደዛ። ነፂ እንደውም እንደዚህ እየተዋደዳችሁ ለምን ተራራቃላችሁ? ኧረ ፍቅር ቀና ሆና ስትል ነበርና ይሄ ቪዲዮ ከዚህ በፊት ደጋግመን አይተነዋል። አሁን ደግሞ እንደ አዲስ ሶሻል ሚዲያ ላይ በተለይ በቲክቶክ ላይ የተንሸራሸረ ይገኛል። አብርሽ ከሁሉ ይልቅ ፍቅር እንደሚወዳት ግልጽና ግልጽ ነው። አንደኛ የመጀመሪያው ናት። ብዙዎቻችን የምናውቀው አብርሽን ስናቅ ፍቅርን ስናቅ አብርሽን ነው። ግን አሁን ላይ ፍቅርም እንግዲህ ከሌላ ወልዳለች። አብርሽም እንግዲህ ከሩታ ወልዷል። ለቪዲዮ ይሁን ለትክክለኛ ላይፋቸው እንደሆነ አላውቅም፣ ግን ተራርቀው አያውቁም። በቃ ይጣላሉ። የሆነ ሰዓት ላይ ዞረው ደግሞ አንድ ጋር እንደዚህ ቪዲዮ ይሰራሉ ማለት ነው። ተለያየን ብለው ይሄዳሉ። ከዛ ደግሞ አሁን ደግሞ ፍቅራችን አገር ሽቶብናል ብለው ድጋሜ እናያቸዋለን ማለት ነው። አሁንም እየሆነ ያለው ይሄ ነው። አብርሽ እንግዲህ የምታዋጣኝ ፍቅር ናት ብሏል ማለት ነው። እንደውም ሩታ ተናዳ ምናለች? አንተ አላማህ ምንድን ነው? ሴት መቀያየር ነው ወይ ምንድን ነው? በሰው ሄት የምትጫወተው ምናምን ስትለው ምንድን ነው ያለው? እኔ ከፍቅር ጋር ነኝ መጀመሪያም ግን ለመጠናናት ሲባል ነው ከእናንተ ጋር ምናምን ፍቅር የጀመርኩት እንጂ የድሮዋ ፍልቅልቋ ፍቅር ናት የኔ ፍቅር ብሎ እንግዲህ አናዷቸዋል ማለት ነው። እንደውም ወዳቸውን ራሱ አላስጨረሷቸውም። እንሂድ ተባብለው በቆምበት ትተዋቸው ነው የሄዱት ማለት ነው አብርሽና ፍቅር ሆነው ማለት ነው። እና ብዙ ሰው ደግሞ ሩታንም ሳይሆን ፍቅርንም ሳይሆን ከዛችኛዋ ልጅ ጋር ነው አብርሽ ሲሆን ደስተኛ የሚሆነው፣ እሷ ናት ለእሱ የምትንከባከበው ምናምን ሲሉ ነበረ። እኔ እሷ ልጅ አትመቸኝም፣ ይቅርታ አድርጉልኝና ምክንያቱም በጣም ታብሰዋለች፣ ፈጣን ናት። በዛ ላይ ደግሞ የሆነ ግልጽ ልሆን ብላ የምታደርገው ሪያክሽኗ በሙሉ አይመቸኝም። እንግዲህ ሰው እንዳመለካከት ብሎ ብዙ ደጋፊና ወዳጅ እንዳላት ታውቃላችሁ። እኔ ግን እምወዳት ከነዚህ ከሶስት ሴቶች አንደኛ ፍቅር ነው። በቃ ፍቅር የሆነች ልጅ ናት። ምንም አስተያየት የሌለው ነው በፍቅር ያለኝ ነገር ማለት ነው። ምክንያቱም ፍቅር ናት በቃ እንደ ስሟ
በቃ ድሮም ብታዩት አሁንም ብታዩት ምንም አትቀየር። በቃ ደስ የምትላለ። አንዳንድ ሰው እኮ የሆነ ሳለ የተወዱትና እየጠላችሁ ትመጣላችሁ። ፍቅር ግን ለእኔ ሁሌም ታውቃላችሁ፣ በፊት ደጋግሜ ፖስታት ነበረ። በጣም ስለሷ ቪዲዮ ሰራ ነበር በፊት ላይ። ምክንያቱም አቋሚ ያው ነው። ድሮም እወዳታለሁ፣ አሁንም እወዳታለሁ እና አብርሽና ፍቅር አብረው ይሆኑልን ነው የምንለው። ምንም ማድረግ አይቻልም። እንግዲህ የሩታ ደግሞ ከአብርሽ ያልተናነሰ ደጋፊ አላት፣ በጣም ብዙ ደጋፊ ያላት። እንደውም የሆነ ሰዓት ላይ አብርሽና ሩታ ሲጣሉ አብርሽን እየዘቀዘቁ በጣም ሲሳደቡ የነበሩ በጣም ብዙ የሆኑ የሩታ ደጋፊዎች አሉ። እንደገና ደግሞ የዚች አዲሷ ልጅም ደጋፊ አለ። እኔ ግን የፍቅር ደጋፊ ነኝ። ፍቅርም ቀላል ሰው አይደለችም። በጣም ብዙ አብርሽን የሚስተካከል ደጋፊ አላት። ምርጫው ግን የእሱ ነው እንዳለው እኔ እሷ ናት የምታዋጣኝ ካለ የምታዋጣው እሷ ናት ማለት ነው። ምርጫውን እሱ ያውቃል። እናንተ አትናደዱ። ምክንያቱም አንዳንዴ የሶሻል ሚዲያ ፍቅር ታውቃላቸው፣ የሆነ ሳለ ይዋደዱና የሆነ ሳለ ደግሞ ይጣላሉ። ይሄ ደግሞ የስራው ባህሪ ነው። ምንም ማድረግ አይቻልም። ምንም አለምንም አብርሽንና ፍቅርን አንድ ጋር ሳያቸው በጣም ደስ የሚለኝ ለራሴ ማለት ነው። እና አብርሽ ይመችህ፣ ፍቅር ይመችሽ። ሩታ እንግዲህ ቻየው ምንም ማድረግ አይቻልም። አንዳንድ ሰው ደግሞ ልጅ ስለወለደ ብቻ ፍቅሩ ይቀጥላል ብሎ የሚያስብ አለ። ለዛ ብዙ ሴቶች የሚወዱትን ሰው ካጠመዱ በኋላ ከዛ ሰው ልጅ ይወልዳሉ። ምክንያቱም ለልጁ ሲል አይተወኝም፣ ለልጁ ሲሌትም አይሄድም በማለት ማለት ነው። ወንድ ልጅ በልጅ አይታሰርም፣ እንደ ሴት አይደለም። ሴት ልጅ ናት ለልጅ እያለች ከማፈልገው ሰው ጋር ተጎርታ ላሳድግ ብላ የምትኖረው እንጂ ወንድ ልጅ 10 ለምን አትወልጅለትም? ልጅ ስለወለድኩ ብሎ ከአንቺ ጋር የሚቀጥል አይነት ባህሪ የለውም። ወንዶች በአጠቃላይ ሲወድሽ ነው ወንድ ልጅ አብሮሽ የሚኖረው። ስለዚህ ስለወለድሽለት እኔ ነኝ ዋናዋ ማለት አቺም። ምክንያቱም እሱም ሄዶ ከፍቅር ከወለደ ያው ነው፣ እኩል ነው የምትሆኑት። እሱም የልጅ አባት እሱም የልጅ። ይሄ ግን እሱ ራሱ ያናደደኝ ነገር አቋም የለውም፣ በየሰዓቱ ነው የሚቀያየረው። ስለዚህ እንደዚህ ሲሆን ደግሞ ሰዎች ሊጎዱ ይችላሉ ማለት ነው። ወይ አይርቋችሁም የሆነ ሰዎች፣ ወይ አይተዋችሁም የሆነ ሳሌ ሳትፈልጓቸው ይመጣሉ። በቃ መጡ ብላችሁ ደግሞ ስትቀበሏቸው ትተዋቸው ይሄዳሉ ማለት ነው። እንደዚህ አይነት ሰው ደግሞ ምንም አይነት አቋም የለውም ማለት ነው። ይሄ በየሄደበት የሚላመድ ሰው ከባድ ነው። ለዚህ ነው አብርሽ እንግዲህ በየኮሜንቱ ላይ አብርሽ ባልታዛር ነው እያሉ ኮሜንቱን ያጥለቀለቁት። እንዲሁም አንዳንድ ሰው እነዚህ ልጆች መንግስት ይሰርልን መታሰር አለባቸው ያሉ በጣም የተናደዱባቸው ልጆች አሉ ማለት ነው። እስኪ እናንተ አብርሽ ከማጋ መሆን አለበት የሚለውን ወይንም ከ3ቱ ልጆች የሚመቻቸው ልጆች ኮሜንት ላይ ጻፉልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።